በአሰብ ጦርነት ተጀመረ። ፋኖ ቁልፍ ከተሞችን ተቆጣጠረ። ከባድ የድሮን ጥቃት በአማራ ክልል ተፈጸመ። የተፈራው ሆነ። በአሰብ ጦርነት ተጀመረ። በኢትዮጵያና ኤርትራ መካከል ለወራት የዘለቀው ውጥረት በመጨረሻም ፈንድቷል። ከፍተኛ የሆነ ኃይል ወደ አሰብ እየገሰገሰ መሆኑን ተሰምቷል። ሻዕቢያን ለመገርሰስ ዝግጅት ሲያደርግ የቆየው ጦሩ ኃይሉን አደራጅቶ ወደ አሰብ አቅጣጫ እየገሰገሰ መሆኑ የተሰማ ሲሆን የኤርትራ ጦርም ያልተጠበቀ እርምጃ ወስዷል። ሙሉ መረጃውን በቀዳሚነት ታደምጡታላችሁ። ከባድ የድሮን ጥቃት ተፈጸመ። ፋኖ ቁልፍ ከተሞችን ተቆጣጠረ። በአማራ ክልል በቀጠለው ውጊያ የፋኖ ኃይሎች በርካታ ከተሞችን ሲቆጣጠሩ ተደጋጋሚ የድሮን ጥቃቶች መፈጸማቸው ተነግሯል። ጦርነቱ በተለያዩ ግንባሮች በዛሬው ዕለትም ተባብሶ የቀጠለ ሲሆን የፋኖ ኃይሎች በርካታ ከተሞችን በቁጥጥር ስር በማዋል በተለያዩ ግንባሮች ድል መቀናጀታቸው የተነገረ ሲሆን የመንግስት ኃይሎችን በበኩላቸው ከ18 ጊዜ በላይ የድሮን ጥቃቶችን መፈጸማቸው ተሰምቷል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከሰሜን እስከ ደቡብ ባለ የሀገሪቱ ክፍል ሊገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳለ የገለጹት አብይ አንዱም ሀገሩን አያውቅም ሲሉ ተችተዋል። ዝርዝሩን ይዘነዋል፣ ታደምጡታላችሁ። ከውጭ ዜና በሉቪር ሙዚየም ታሪካዊ ዘረፋ ተፈጸመ። በዓለም ላይ ካሉ ታላላቅ ሙዚየሞች አንዱ የሆነውና በፈረንሳይ ፓሪስ የሚገኘው ሉቪር ሙዚየም ባልታወቁ ግለሰቦች ተዘርፎ በናፖሊዮን ዘመነ መንግስት የነበሩ ቅርሶች መወሰዳቸው ታውቋል። ይህም የዝርዝር ዜናችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። የተፈራው ሆነ። በአሰብ ጦርነት ተጀመረ። በኢትዮጵያና ኤርትራ መካከል ለወራት የዘለቀው ውጥረት በመጨረሻም ፈንድቷል። ከፍተኛ የሆነ ኃይል ወደ አሰብ እየገሰገሰ መሆኑ ተገልጿል። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዴሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀስ መጀመሩ ተነግሯል። የኤርትራ መንግስት በዚሁ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ የኃይል ክምችት እንዳደረገ ቀደም ብሎ ሲወጡ የነበሩ ዘገባዎች አመላክተዋል። ይህ ታጣቂ ቡድን በዚሁ አቅጣጫ ከኤርትራ መንግስት ጋር ለዓመታት ሲፋለም የቆየ ሲሆን በቀደመው የኢህአዴግ መንግስት ወቅትም ጠንከር ያለ ወታደራዊ ድጋፍ ያገኝ ነበር። የቀይ ባህር ዳርቻ ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ቡድኑ በአሁኑ ሰዓት ጦሩን ዳንግላ ወደ ተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እያንቀሳቀሰ መሆኑን ኤክስ ገጹ ላይ ባሰራጨው ተንቀሳቃሽ ምስል አመላክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን አመላክቷል። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትን አስቆጥቶ ነበር። በሰሜን ኢትዮጵያ ጦርነት ወቅት ጦሮቻቸውን በጋራ ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የተቀዛቀዘ የፕሪቶሪያ የሰላም ስምምነት መፈረሙን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ ዳግም የሁለቱ ሀገራት ግንኙነት የበለጠ ሻክሯል። ከዚያም በኋላ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱ ተባብሶ ቀጥሏል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው ነበር። ኤርትራ ግን በተቃራኒው የኢትዮጵያ ጠባጫሪነት የወነጀለች ሲሆን ፕሬዝዳንት ኢሳያስ አፈወርቂ ሉዓላዊ ባህር በር ማግኘት የሚለው ትኩረት መሳቢያ የጂኦፖለቲካ ገጽታዎች ያሉት በማለት ከዚህ ግዴለሽ እብድነት ጀርባ ሌሎች ኃይሎች አሉ በማለት ከሰው ነበር። እርሶስ በዚህ መረጃ ላይ ያለው ሀሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። ከባድ የድሮን ጥቃት ተፈጸመ። ፋኖ ቁልፍ ከተሞችን ተቆጣጠረ። በአማራ ክልል በቀጠለው ውጊያ የፋኖ ኃይሎች በርካታ ከተሞችን ሲቆጣጠሩ ተደጋጋሚ የድሮን ጥቃቶች መፈጸማቸው ተነግሯል። በአማራ ክልል እየተደረገ ያለው ውጊያ ተባብሶ ቀጥሏል። በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ጦርነትና እየተፈጸሙ የሚገኙ የደፈጣ ጥቃቶች ከፍተኛ የሰብአዊና ቁሳዊ ጉዳቶችን እያስከተለ ቀጥሏል። ጦርነቱ በተለያዩ ግንባሮች በዛሬው ዕለትም ተባብሶ የቀጠለ ሲሆን የፋኖ ኃይሎች በርካታ ከተሞችን በቁጥጥር ስር በማዋል በተለያዩ ግንባሮች ድል መቀናጀታቸውን ገልጸዋል። የመንግስት ኃይሎች በበኩላቸው ከ18 ጊዜ በላይ ድሮን ጥቃቶችን መፈጸማቸው ተነግሯል። በአማራ ክልል በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ዓለም አቀፍ ሚዲያዎች ጭምር በመዘገብ ላይ ናቸው። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርቡ በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ነዋሪዎችና የፋኖ አመራሮች መናገራቸውን የጀርመን ድምጽ ዶቼ ቬለና በርካታ ዓለም አቀፍ ሚዲያዎች ዘግበዋል። በሌላ በኩል በሰሜን ላስታ ላሊበላ ነዋሪ የሆኑ አንድ ግለሰብ አካባቢያቸው ለረጅም ጊዜ በፋኖ ቁጥጥር ስር እንደቆየ በመግለጽ በሰሞኑ ውጊያ በአካባቢያቸው ግጭት እንዳልነበረ ተናግረዋል። አሁን አካባቢያችን ሰላም ነው ሲሉ አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለ ከትናንት ጥቅምት 10 ቀን ጀምሮ
ተደጋጋሚ የድሮን ጥቃቶች መፈጸማቸው ተነግሯል። በወሎ ቀጠና ተዋብሶ በቀጠለው ውጊያ በፋኖ ተመቶ ያፈገፈገው የመንግስት ጦር በራያ ቆቦ ግንባር ብቻ ከ18 ጊዜ በላይ የድሮን ጥቃቶችን ፈጽሟል ተብሏል። በራያ ግንባር ሰማይ ላይ የሚንቀሳቀሱ 3 ሰው አልባ አውሮፕላኖች ከትናንት ጀምሮ ከ18 ጊዜ በላይ የድሮን ጥቃቶችን መፈጸማቸውን ከአካባቢ የወጡ መረጃዎች ያመለክታሉ። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከሰሜን እስከ ደቡብ ባሉ የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት አብይ አንዱም ሀገሩን አያውቅም ሲል ተችተዋል። ይህ ጠቅላይ ሚኒስትር አብይ አህመድ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው። ሰኞ ጥቅምት 10 ቀን 2018 ዓ.ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናት የተሳተፉበት ነው። 2 ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው የተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ነው። መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይም እንደ ሌሎች ተሳታፊዎች ሁሉ በአካባቢ ያለው በሚገባው ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስከሚመጣ ግን አንቀመጥም እናለማለን የሚል እንደሆነ ገልጸዋል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ላይ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉ ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት አብይ ከነገስታቱ ጀምሮ የነበሩ የሀገር መሪዎች ጊዜያቸውን በዘመቻ ተሞላ እንደነበር አንስተዋል። ቪዲዮአችን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። በሉቪር ሙዚየም ታሪካዊ ዘረፋ ተፈጸመ። በዓለም ላይ ካሉ ታላላቅ ሙዚየሞች አንዱ የሆነውና በፈረንሳይ ፓሪስ የሚገኘው ሉቪር ሙዚየም ባልታወቁ ግለሰቦች ተዘርፎ በናፖሊዮን ዘመነ መንግስት የነበሩ ቅርሶች መወሰዳቸው ታውቋል። ትናንት በተፈጸመውና ከ4 እስከ 7 ደቂቃ ብቻ እንደፈጀ በተገመተው በዚህ ዘረፋ ቁጥራቸው ለጊዜ ያልታወቀ ዘራፊዎች የጭነት መኪና ላይ የተገጣጠመ መሰላል በመጠቀም ወደ ሙዚየሙ ቅጥር ግቢ ከገቡ በኋላ 9 የሚደርሱ በፈረንሳይ ናፖሊዮን ዘመነ መንግስት የነበሩ ዋጋቸው የማይተመን ቅርሶችን መውሰዳቸው ተነግሯል። ለረጅም ጊዜ በተጠና ሁኔታ የተከናወነ እንደሆነ በተገመተው በዚህ ዘረፋ ዘራፊዎቹ ከእይታ ተሰውረው የሙዚየሙን መስኮት በመስበር ወንጀሉን ፈጽመዋል። በመላው ፓሪስ ዘራፊዎቹን የመፈለግ ስራ ተጠናክሮ የቀጠለ ሲሆን ፓሪስ እነዚህን በዋጋ የማይተመኑ ቅርሶች ለማግኘት ህብረተሰቡ እንዲተባበር ጥሪ አቅርቧል። ከ380 ሺህ በላይ ከሚሆኑ አጠቃላይ ቅርሶች ውስጥ ሊዮናርዶ ዳቪንቺ የሳላት ታዋቂው የሞናሊዛ ስዕል ጨምሮ ከ35 ሺህ በላይ የተለያዩ ቅርሶችን ብቻ ለእይታ የሚያቀርበው ሉቪር ሙዚየም በዓለም ላይ ከፍተኛ ጥበቃ ከሚደረግላቸው ሙዚየሞች አንዱ እንደሆነ ይታወቃል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።